ጤና ይስጥልኝ አድማጮቼ፣ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ዛሬ በፍሮንት ኦፊስ ዙሪያ አንዳንድ ፈተናዎች ላይ ስትቀመጡ የምትጠየቋቸውን ነገሮች የተወሰነ ለማሳየት ያህል ነው። ሃይላይት ገስት ሳይክል ይለናል። እንግዲህ ፕሪፔር ገስት ሳይክል የሚል ነገር ይኖራል። ምንድነው ገስት ሳይክል፣ እነዚህ ስቴጆችስ ምንድን ናቸው የሚለውን ነገር የተወሰነ ለማየት ነው። ገስት ሳይክል እንግዲህ ብለን ስንል ሲኩዌንስ ኦፍ ስቴጆች ናቸው ማለት ነው። እንግዳው እኛን ኮሚኒኬት ካደረገበት ጀምሮ ሆቴላችን መጥቶ እስከሚሄድ ድረስ ያሉትን ሂደቶች የያዘ ይሄንን ገስት ሳይክል ብለን እንለዋለን። እዚህ ጋር እንግዲህ ገስት ሳይክሎቹ ፕሪ አራይቫል፣ አራይቫል፣ ኦኮፓንሲ እና ዲፓርቸር ብለን እነዚህን አራቱን ሊስት ማድረግ እንችላለን። በእነዚህ ስር እያንዳንዱን ነገሮች መጻፍ ኤክስፔክትድ። ለምሳሌ ፕሪ አራይቫል ምንድነው ነው? እንግዲህ ፕሪ አራይቫል ማለት እንግዳው እኛ ጋር አራይቭ ከማድረጉ በፊት ማለት ነው አይደለ? ፊዚካሊ this stage is before the guest physically arrive at the hotel ማለት ነው። እኛ ጋር ከመምጣቱ በፊት ምን ነገሮችን ልናደርግ እንችላለን? እዚህ ጋር በዋነኛ ደረጃ ሊስትም ስናደርግ መርሳት የሌለብን ሪዘርቬሽን ይኖራል ማለት ነው። እንግዲህ ሪዘርቬሽን እንግዳው ይይዛል ማለት ነው። ሪዘርቬሽን ኢዝ አን አድቫንስ ቡኪንግ ማለት ነው። ኢትስ ፕሪ አሬንጅመንት ማለት ነው አይደለ? አስቀድመን አሬንጅመንት መያዝ ነው። ስለዚህ ሪዘርቬሽን ይይዛል። እንግዲህ እንግዳው እዚህ ጋር ሪዘርቬሽን ሲይዝ የተለያዩ ቫሪየስ ቻናሎችን ሊጠቀሙ ይችላሉ ማለት ነው። ሆቴል ዌብሳይቶችን ሊጠቀሙ ይችላሉ፣ በስልክ ሊያስይዙ ይችላሉ፣ ግሎባል ዲስትሪቢዩሽን ሲስተሞችን በመጠቀም ትራቭል ኤጀንሲዎችን በመጠቀም ቡኪንግ.com፣ ኤክስፒዲያ፣ ሌሎችንም በመጠቀም ሪዘርቬሽን ሊይዝ ይችላል። ሪዘርቬሽን አንዱ ፕሪ አራይቫል ላይ ያለ አክቲቪቲ ነው ማለት ነው። ሁለተኛው ኢንፎርሜሽን ጋዘሪንግ ነው። እንግዲህ ኢንፎርሜሽን ጋዘሪንግ እዚህ ጋር ከእንግዳው ሪዘርቬሽን ሲይዝ የተለያዩ ኢንፎርሜሽኖችን ዲቴል እንቀበለዋለን ማለት ነው። ለምሳሌ ገስት ኔሙን፣ ኮንታክት ዲቴል፣ አራይቫል፣ ዲፓርቸር፣ ሩም ፕሪፈረንሱን፣ ሌሎችንም ሲስተማችንን ቼክ በማድረግ የተለያዩ ኢንፎርሜሽኖችን ከእንግዳው ጋዘር የማድረግ ስራ እንሰራለን ማለት ነው። ስለ ፔመንቶችም ስፔሻል ሪኩዌስቶችንም ካሉ እነሱንም ታሳቢ እናደርጋለን ማለት ነው። ይህንን አድርገን እንግዳው ከኛ ጋር አግሪ ሲያደርግ እንግዲህ ኮንፈርሜሽን ሌተር እንልክለታለን ማለት ነው። ስለዚህ ኮንፈርሜሽንም እዚሁ ፕሪ አራይቫል ውስጥ የሚካተት ይሆናል ማለት ነው። ሌላው ፕሪፔር ፎር ዘ ገስት ነው። እንግዲህ ይህ እንግዳ ሪዘርቬሽን ያለ ለምሳሌ በጠየቀው መሰረት ሸትል ትራንስፖርት ፍሮም ኤርፖርት ፈልጎ ሊሆን ይችላል። እሱን አስቀድመን አሬንጅ ማድረግ፣ ቪአይፒም እንግዳ ቢመጣ ሜቢ ክፍሉ ላይ መደረግ ያለባቸው ነገሮች አስቀድመን የተለያዩ ዌልካሚንግ አሚኒቲዎች፣ ካርዶችን ሊሆኑ ይችላሉ። እነሱ ነገሮች ማዘጋጀት ይኖርብናል ማለት ነው። ፕሪፔር ፎር ዘ ገስት ብለን ስንል እነዚህን ነገሮች ታሳቢ ማድረግ ይጠበቅብናል ማለት ነው። የሚኒመም አትሊስት እነዚህን ነገሮች ሊስት ማድረግ አለብን ማለት ነው። ወደ ሁለተኛው ስቴጅ ስንሄድ አራይቫል ነው። እንግዲህ አራይቫል ብለን ስንል the guest is physically arrive in our hotel ማለት ነው። እንግዲህ ሆቴላችን ላይ እንግዳው ሲያርፍ ወይንም ሲደርስ ማለት ነው። ይሄን አራይቫል ስቴጅ ብለን እንለዋለን። እዚህ ውስጥ ምን ነገሮች አሉ ብለን ስንል አንደኛው እንግዲህ የቼኪን ነው። ቼኪን ፕሮሰስ ይኖራል ማለት ነው። እዚህ ጋር እንግዲህ ከኤርፖርት ሪፕሬዘንታቲቭ በመጀመር ከኤርፖርት ድራይቨሩ ሆቴል ላይ ይመጣል። እንግዲህ ፖርተሮች ይኖራሉ። ፍሮንት ዴስክ ላይ ይመጣል። ሴኪሪቲን አልፎ እንግዲህ ፍሮንት ዴስክ ላይ ፖርተሮቹ ይዟቸው ወደ ሪሴፕሽን ዴስክ ይመጣሉ። ሪሴፕሽኑ ዌልካም ማድረግ፣ እነዚህ ነገሮችን ስራዎች ይኖራሉ። ቼኪን ይኖራል ማለት ነው። እዚህ ጋር እንግዲህ ሬጂስትሬሽን፣ ከከስተመሮች የተለያዩ ኢንፎርሜሽኖችን ኮሌክት ማድረግ፣ ፔመንት፣ እንደዚህ አይነት ስራዎችን እንሰራለን። ሩም አሳይንም ማድረግ ራሱ እዚህ ውስጥ የሚካተት ነው ማለት ነው። እንግዳውን ሩም አሳይን እናደርገዋለን። ኪዎችንም ኢሹ እናደርጋለን ማለት ነው። ወይም ካርዶችንም ልንሰራ እንችላለን ማለት ነው። ይሄንን የማድረግ ስራ እንሰራለን። ሌላው ፕሮቫይዲንግ ኢንፎርሜሽን አባውት ዘ ሆቴል ፋሲሊቲ ማለት ነው። ስለዚህ ስለ ሆቴሉ ፋሲሊቲ፣ ሰርቪሶች፣ ፖሊሲዎች፣ እንደዚህ አይነት ነገሮች ካሉ እንግዳው የማሳወቅ ስራዎችን አራይቫል ስቴጅ ላይ መስራት ይጠበቅብናል ማለት ነው።
ሜቢ መጨረሻ ላይ የምታዩት የባጌጅ አሲስታንስ ይኖራል። እንግዶች እንግዲህ ወደ ሩማቸው ፖርተሮች ስፔሻሊ ወስደው ስለ ሩሙ ያለውን ነገር ስለ ሆቴላችንም ያለውን ነገር ኦን ዘ ዌይ ሲሄዱ ኤክስፕሌን ያደርጋሉ። ሩሙም ጋር ሲደርስ ዲሞንስትሬት ማድረግ ያለባቸውን ነገሮች ለእንግዳው የማሳየት ስራዎችን ይሰራል። እነዚህ ነገሮች በዋነኛነት አራይቫል ስቴጅ ላይ የምንከታቸው ነው ማለት ነው። ፈርስት ኢምፕሬሽናችን እዚህ ጋር ማተር ያደርጋል ማለት ነው። ስሙዝ ኤንድ ኢፊሽንት ቼኪንግ ፕሮሰስ ማድረግ ይጠበቅብናል ማለት ነው። ስለዚህ ፍሬንድሊ መሆን አለብን። አቴንቲቭ ስታፍ ከሌለ ትንሽ ፈርስት ኢምፕሬሽናችን እንዳይበላሽ ጥንቃቄ ማድረግ ይኖርብናል ማለት ነው። ወደ ሶስተኛው ስቴጅ ስንሄድ ኦኩፓንሲ ስቴጅ ብለን የምንለው ነው ወይንም ስቴይ ነው። እንግዲህ እንግዳ ኦልሬዲ እኛ ጋር ያለው ማለት ነው። this is when the guest is staying in the hotel ማለት ነው። ሆቴላችን ውስጥ ነው እንግዳው የሚቆየው። እዚህ ጋር ምን ስራዎችን በዋነኛነት እንሰራለን ብለን ስንል ፕሮቫይድ ሰርቪስስ ማለት ነው። የተለያዩ ሰርቪሶችን ለእንግዳው መስጠት ነው። ለምሳሌ ሃውስኪፒንግ ላይም የክሊኒንግ የሜንቴናንስ ሌሎች ነገሮችን ቢጠይቅ ያንን ነገር ፕሮቫይድ የማድረግ ሩም ሰርቪስ ቢፈልግ ዴሊቨሪ ኦፍ ፉድ ኤንድ ቢቨሬጅ እሱንም ነገር ፕሮቫይድ ማድረግ ኢቨን ፖርተሮች ጋር ፕሮቫይዲንግ ኢንፎርሜሽን አሲስታንስ ሜቢ ከሎካል አትራክሽን ከትራንስፖርቴሽን ሌላ ቦታ ሬስቶራንቶች ላይ ሪዘርቬሽን የሚያዝ ምናምን ነገሮችም ከፈለገ አሁንም እዚህ ኦኩፓንሲ ስቴጅ ላይ የምናያቸው ይሆናሉ ማለት ነው። ሁለተኛው ሃንድል ገስት ኢንኳይሪስ ኤንድ ሪኩዌስትስ ናቸው። እንግዶች የተለያዩ ኢንኳየሪ ሊኖራቸው ይችላሉ፣ ኮምፕሌኖች ሊኖሩ ይችላሉ፣ ሪኩዌስቶች ሊኖሩ ይችላሉ። እነዚህን ሃንድል ማድረግ ይጠበቅብናል ማለት ነው። ሌላኛው ሜንቴን ገስት ሳቲስፋክሽን ነው። እንግዲህ እዚህ ጋር በዋነኛ ደረጃ ሃንድሊንግ ገስት ኢንኳይሪስ ኤንድ ሪኩዌስት ብለን ስንል ለምሳሌ እንግዶች ኮምፕሌን ካነሱ we should have to address any issues ማለት ነው። with the room facility ሊሆን ይችላል። ሌሎች ዲፓርትመንቶች ላይም እንግዲህ ያነሱት ነገር ካለ ልናስተላልፉላ እንችላለን ማለት ነው። እነዚህን በዋነኛ ደረጃ ምንሰራቸው ናቸው ማለት ነው። የመጨረሻው የዲፓርቸር ነው። እንግዲህ ዲፓርት አደረገ ብለን ስንል the guest check out from the hotel ማለት ነው። እንግዲህ ከሆቴላችን ወጥቶ ሲሄድ ነው። እዚህ ጋር በዋነኛነት ምን ስራዎች ይሰራሉ ነው። the first one is bill settlement ይኖራል። ያው ሂሳቦችን የእንግዶችን ሴትል ማድረግ የምንቀበለው ክፍያ ካለ መቀበል፣ እኛ ጋም ትርፍ ብር ካለው ልንመልስ፣ ፔዳው ሰርተን ልንመልስ፣ ሌሎች ነገር ስራዎችን እንሰራለን። ቢል ሴትልመንት ይኖራል። ሪተርን ሩም ኪ ሊያደርግ ይገባዋል። እንግዳው ቁልፎቹ መመለስ አለበት። ከሲስተምም ቼክ አውት እናደርገዋለን። እንግዳውንም ፌርዌል ልናደርግ እንችላለን አይደለ? ስለመጣክ እናመሰግናለን። ሌሎች ማለት ያለብን ነገሮች ያው የምናውቃቸው ናቸው። እነሱን ማለት ይጠበቅብናል ማለት ነው። ፌርዌል። ሌላው ሸትል አሬንጅመንት ቱ ዘ ኤርፖርት ሊፈልግ ይችላል። እንግዲህ ወደ ሆቴላችን ሲመጣ ፒክአፕ አድርገናል። እዚህ ጋር ደግሞ ድሮፕ ኦፍ ሰርቪስ ሊፈልግ ይችላል። እሱን ከፈለገ አሬንጅ የማድረግ ስራዎችን እንሰራለን ማለት ነው። ይህ በስተመጨረሻ ፖስት ዲፓርቸር አክቲቪቲዎች ይኖራሉ። እንግዲህ ፖስት ዲፓርቸር አክቲቪቲ ብለን ስንል እንግዳው ሜቢ ወጥቶ ሪቪው እንዲያደርገን ሊሆን ይችላል። የተለያዩ ሰርቬዎችን ልንሰራ እንችላለን። ፖስት ዲፓርቸር አክቲቪቲዎችን ልናከናውን እንችላለን ማለት ነው። እነዚህን ስቴጆች መጻፍ ኤክስፔክት ይደረግብናል ማለት ነው። ይሄም ብቻ መጻፍ ሳይሆን ሶፍትዌር በመጠቀም ወይንም ሴኔት ሊሆን ይችላል፣ አይዲኤስ ኔክስት ሊሆን ይችላል። እነዛ ላይ በመጠቀም እነዚህን ስቴጆች ለምሳሌ ሪዘርቬሽን መያዝ፣ የያዛችሁትን ሪዘርቬሽን ቼክን ማድረግ፣ ቼኪን ያደረጋችሁት ላይ ለምሳሌ ሩም ቻርጅ፣ ሩም ሰርቪስ፣ ላውንደሪ፣ ሌሎችንም ፖስት የማድረግ ስራዎችን እሱን መስራት ይጠበቅብናል ማለት ነው። ከዛ በስተመጨረሻ ቼክ አውት ማድረግ አለብን። ግን ያው እነዚህን ስቴጆች ስትሰሩ እንደ ኤግዛማይነሩ
እያንዳንዱን ስቴፖች እያሳየን ልንሄድ ይጠበቅብናል ማለት ነው። ሶፍትዌር ላይም እንዳለ ታሳቢ እንድታደርጉ ማለት ነው። ከሶፍትዌር ውጭ ግን እነዚህን ነገሮች ወረቀቶቻችን ላይ ማስፈር ይጠበቅብናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር አድርጉ።